ይህ የእግዚአብሔር ቃል በዳዊት የሴት ቅድመ አያትና በኢየሱስ የጥንት የትውልድ ሐረግ ውስጥ በገባቸው በሞዓባዊቷ ሴት በሩት ስም የተሰየመ ነው። በመጽሐፍ ቅዱስ ከተጻፉት መጻሕፍት በሴት ስም ርዕስ የተሰጠው ከሩት ሌላ የአስቴር መጽሐፍ ነው። ታሪኩ በመሳፍንት ዘመን ሃይማኖት ወይም እግዚአብሔርን መፍራት በጠፋበትና የሥነ ምግባር ብልሹነት በበዛበት የሀገር አንድነት በፈረሰበትና የባዕዳን ሀገሮች ጭቆና በተንሰራፋበት የጣዖት አምልኮ በነገሰበት ጊዜ የተከናወነ ነው። መጽሐፈ ሩት በእስራኤልና በሞዓብ መካከል ለጥቂት ጊዜ በነበረው አንጻራዊ ሊባል በሚችል በእውነተኛ አምላክና እግዚአብሔርን በመፍራት ሕይወት የነበራቸው ጥቂት ሰዎች በዘመኑ የነበረውን ጨለማ እንዴት እንደገፈፉት የሚያመለክት ነው። እስራኤላውያን በክደት በስነ ምግባር ዝቅጠትና በጭቆና ውስጥ ሲገቡ በመሳፍንት ከመተዳደራቸው ባሻገር ምድሪቱ በታላቅ ረሃብ ትመታለች። ለዚህም ነው አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና 2 ወንዶች ልጆቹን ይዞ የችግሩን ጊዜ ለማሳለፍ ወደ ሞዓብ ሀገር የመጣው። የሰውየው ስም አቤሜሌክ ሲሆን የሚስቱ ስም ደግሞ ኑኃሚን ይባላል። የሁለቱ ወንዶች ልጆቹ ስም መሐሎንና ኬሌዎን ነበሩ። አቤሜሌክ ማለት የስሙ ትርጉም አምላኬ ንጉሥ ነው ማለት ሲሆን ኑኃሚን ማለት ደግሞ አስደሳች እንደማለት ነው። የኑኃሚን ባል አቤሜሌክ ስለሞተ ኑኃሚን ከ2 ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ። ሩት ማለት የስሙ ትርጉም በዕብራይስጥኛ ወዳጅነት ማለት ሲሆን ሩት በማቴዎስ ወንጌል ውስጥ በኢየሱስ ክርስቶስ የትውልድ ሐረግ ስማቸው ከተጠቀሰው 4 ሴቶች አንዷ ናት። ሌሎቹ ሴቶች ትዕማር፣ ረዓብና ቤርሳቤህ ናቸው። ሩትም ኦርፋንም ለ10 ዓመት ከቆዩ በኋላ የሁለቱም ባሎቻቸው ሲሞቱ ኑኃሚን 2 ልጆቿንና ባሏን አጥታ ብቻዋን ቀረች። እርሷም በሞዓብ ሳለች እግዚአብሔር ለይሁዳና ለቤተልሔም እህል እንደሰጣቸው በሰማች ጊዜ 2ቱን ምራቶቿን ይዛ ወደ ሀገሯ ለመመለስ ወሰነች። የኖረችበትንም ስፍራ ትታ ከ2ቱ ምራቶቿ ጋር ወደ ይሁዳ ምድር ጉዟቸውን ቀጠሉ። ኑኃሚን 2 ምራቶቿን እንዲህ አለቻቸው፣ እያንዳንዶቻችሁ ወደ እናቶቻችሁ ተመለሱ። ለኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንዲሁ በጎ ነገር ያድርግላችሁ። ልጆቼ በምታገቡት ባል እግዚአብሔር ያሳርፋችሁ። ልጆቼ ሆይ ወደ የቤታችሁ ተመለሱ። ከኔ ጋር ለምን ትሄዳላችሁ? ባል የሚሆኗችሁን ሌሎች ልጆች በወልድ እንኳን ለእናንተ ባል ሊሆኑ አይችሉም። ስለዚህም ልጆቼ ሆይ እባካችሁ ተመለሱ። ሁኔታው ከእናንተ ይልቅ ለኔ እጅግ መራራ ነው በማለት ከልቧ የእናትነት ምርቃቷን መረቀቻቸው። ኑኃሚን የልጆቿ ሚስቶች ወደ ሀገራቸው ወደ ሞዓብ እንዲመለሱ ደጋግማ የለመነቻቸው የምትሰጣቸው ምንም ነገር በእጇ ላይ ስላልነበራት ነው። ከዚያም ኦርፋ አማቷን ስማ ተሰናበተቻት። ኑኃሚንም እነሆ የባልሽ ወንድም ሚስት ወደ ወገኗ ወደ አምላኳ ተመልሳለች። እባክሽ ልጄ ሆይ አብረሻት ተመለሺ። ተለይቼሽ እንድቀር አታስገድጂኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞቺበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ወዲህ እኔና አንቺን የሚለየን ነገር ካለ ሞት ብቻ ነው። ከዚህ ውጭ ባደርግ የእስራኤል አምላክ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ። ሩት ከአሕዛብ ወገን ሆና ሳለች ለኑኃሚን ያላትን ታማኝነት ለመግለጽ በእስራኤል አምላክ ስም ማለች። በዚህም አይነት የእስራኤል አምላክን አምላኳ አደረገች።
ኑኃሚን የሩትን የማይለወጥ ውሳኔ ባወቀች ጊዜ መጎትጎቷን አቆመች። ከዚያም ኑኃሚንና ሩት ወደ ቤተልሔም ጉዟቸውን ጀመሩ። ቤተልሔም እንደደረሱ ኑኃሚንን የሚያውቋት የከተማዋ ሰዎች ሁሉ እሷ መሆንና ያለመሆኗን በመጠራጠር ይመለከቷት ጀመር። ምናልባትም በሕይወት ያለች ስላልመሰላቸው ሊሆን ይችላል በጥርጣሬ ዓይን የተመለከቷት። እሷም ተሰብስበው ሲመለከቷት ለነበሩት እንዲህ አለቻቸው፣ ሁሉን የሚችል አምላክ ሕይወቴን እጅግ መራራ አድርጎታልና ከእንግዲህ ወዲህ ማራ በሉኝ እንጂ ኑኃሚን ብላችሁ አትጥሩኝ። በሙላት ወጣሁኝ፣ ነገር ግን እግዚአብሔር ባዶዬን መለሰኝ። ስለዚህ ልጆቼ ሆይ ማራ በሉኝ። ማራ ማለት የስሙ ትርጉም በዕብራይስጥ መራራ ማለት ነው። ኑኃሚን ከምራቷ ከሞዓባዊቷ ሩት ጋር ወደ ቤተልሔም በተመለሱበት ጊዜ ወቅቱ የደረሰ የገብስ አዝመራ የሚሰበሰብበት ወቅት ነበር። ኑኃሚን ከአቤሜሌክ ጎሳ የሆነ ቦዔዝ የሚባል ባለጠጋ ዘመድ ነበራት። እሱም የባሏ ዘመድ ነው። ቦዔዝ ማለት በዕብራይስጥ በእርሱ ኃይል አለ ማለት ነው። ቦዔዝ በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ስሙ ተጠቅሷል። ለኑኃሚንም የተስፋዋ ምልክት ነበር። ሞዓባዊቷ ሩት ኑኃሚንን በፊቱ ሞገስ አግኝቼ በእርሻው መሃል ቃርሚያ የሚያስቃርመኝ ሰው ባገኝ ወደ አዝመራው ልሂድ። ኑኃሚንም ልጄ ሆይ በይ ሂጂ፣ የእስራኤል አምላክ ካንቺ ጋር ይሁን፣ መልካሙን ሁሉ ይስጥሽ። ሩት ምንም እንኳን መጻተኛና የሰው ሀገር ሰው የሆነች ወጣት ሴት ብትሆንም በእርሻ ቦታ ሊያጋጥማት የሚችለውን መደፈር ሳትፈራ ለአማቷ ለኑኃሚን የሚያስፈልገውን እህል ለመቃረም ከቤት ወጣች። ኑኃሚን ደግሞ ለሩት የሚያስፈልጋትን ልታዘጋጅ ተነሳች። ሩት ወደ እህል አዝመራው ገብታ ካጫጆቹ ኋላ ኋላ እየተከተለች ከአዝመራው ቦታ ተቃረም ጀመር። እንደ አጋጣሚ ሆኖ ደግሞ ተቃረም የነበረችው አዝመራ ከአቤሜሌክ ጎሳ ከሆነው ከቦዔዝ እርሻ ነበር። በእስራኤላውያን ባህልና በሙሴም ሕግ እንደተጻፈው የእርሻ ባለቤቶች መከር በሚሰበሰብበት ወቅት የሚወዳድቀውን ቃርሚያ ድሆች፣ መጻተኞች፣ መበለቶችና አባት የሌላቸው ልጆች የሚያስፈልጋቸውን መሰብሰብ እንዲችሉ በዚያም እንዲተውላቸው ያዛል። በሌላ መልኩ ደግሞ እግዚአብሔር ለሕዝቡ የሚያስፈልጋቸውን እንደሚያዘጋጅም የሚያሳይ ነው። ቦዔዝም የሥራውን ሁኔታ ለማየት ከቤተልሔም ወደ እርሻው ስፍራ መጣ። ቦዔዝ የአጫጆቹን ሥራ እየተዘዋወረ እየተመለከተ ሳለ ሩትን አያት። ይህች ወጣት ሴት የማን ናት? ከኑኃሚን ጋር ከሞዓብ ምድር ወደ ቤተልሔም የመጣች ሞዓባዊት ናት። እርሷም አጫጆችን እየተከተለች በነዶ መካከል እንድትቃርም እንድፈቅድላት ጠየቀችኝ። እኔም ፈቅጀላት ወደ አዝመራው ገብታ ከጠዋት እስካሁን ድረስ ያለማቋረጥ ስትቃርም ቆይታለች። ልጄ ሆይ ስሚኝ፣ ከእንግዲህ ወዲህ ወደ ሌላ አዝመራ ሄደሽ አትቃርሚ፣ ከዚህም አትራቂ። ከሴቶቹ ጋር እዚሁ ሁኚ። ወንዶቹ የሚያጭዱበትን እርሻ ልብ እያልሽ ልጃገረዶቹን ተከተይ። ወንዶቹ እንዳያስቸግሩሽ አስጠነቅቃቸዋለሁ። ውሃ ሲጠማሽ ደግሞ ወንዶቹ ቀድተው ካስቀመጡትን ሥራ ቀድተሽ ጠጪ። ባይተዋር የሆንኩትን እኔን ታስበኝ ዘንድ በፊት ሞገስ ላገኘ የበቃሁት በምን ምክንያት ነው? ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላትን ሁሉ የአባትና የእናትሽን እንዲሁም የተወለድሽበትን ሀገርና ሕዝብ ትተሽ
እንዴት እንደመጣሽ ስላንቺ ነግረውኛል። ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልሽ። የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ። ጌታዬ ሆይ ምንም እንኳን ከሴት ሰራተኞች እንደ አንዲቷ መቆጠር የማይገባኝ ቢሆንም እንድጽናና አድርገኸኛልና እንዲሁም እኔን አገልጋይህን በመልካም ንግግር ደስ አሰኝተኸኛልና ሞገስህ እንዳይለየኝ እለምንሃለሁ። ይህ የሩት ትህትና የተሞላበት ንግግር ደስ ስላሰኘው ቦዔዝ ጎበዛዝቱን እንዲህ ብሎ አዘዛቸው። በነዶ መካከል ብትቃርም እንኳ ክፉ አትናገሯት። ይልቁንም ከታሰረው ነዶ ላይ ጥቂቱን ዘለላ እየመዘዛችሁ በመጣል እንድትቃርም ተውላት፣ አታስቀይሟት አላቸው። ሩት እስኪመሽ ድረስ ከአዝመራው ላይ ቃረመች። አማቷም የሰበሰበችው ምን እንደሆነ አየች። ሩትም የት እንደዋለችና የእርሻው ባለቤትም ቦዔዝ እንደሆነ ነገረቻት። ኑኃሚን ሩትን ጠርታ በልቧ ስታወጣና ስታወርድ የነበረውን ሐሳቧን አማከረቻት። ልጄ ሆይ የሚመች ቤትና የራስሽ የሆነ ኑሮ ያስፈልግሻል። ዛሬ ማታ ቦዔዝ በአውድማው ላይ ገብስ ያበራያል። ስለዚህም ልጄ ታጠቢ፣ ሽቶ ተቀቢ፣ የክት ልብስሽንም ልበሽ። ከዚያም ወደ አውድማው ውረጂ። ይሁን እንጂ በልቶና ጠጥቶ እስኪያበቃ ድረስ እዚያ አካባቢ መሆንሽን እንዳያውቅ የሚተኛበትን ቦታ ልብ ብለሽ እይና በግርጌው በኩል ገብተሽ ተኚ። ከዚያም የምታደርጊውን እሱ ይነግርሻል። ישכב לנוח, קחי את הגלימה שלו ושכבי למרגל אותם. כל אשר תאמרי יעשה. ሩትም ወደ አውድማው ወረደች። ኑኃሚን አድርግ ያለቻትን ሁሉ አደረገች። ቦዔዝም በልቶ ጠጥቶ ከጨረሰና ደስም ከተሰኘ በኋላ ራቅ ካለው የእህል ክምር አጠገብ ለመተኛት ሄደ። በእስራኤላውያን ባህል እህል በሚወቃበት ወቅት የመሬቱ ባለቤት እህሉን ከሌቦች ለመጠበቅ በአውድማው አካባቢ ማደር የተለመደ ነው። ሩት ከአማቷ ከኑኃሚን የተቀበለችውን ምክር ለመተግበር ቀስ ብላ አጠገቡ ደረሰች። ከግርጌውም ገልጣ ተኛች። እኩለ ሌሊት ላይ